ብሪያን ቤሞ ትሪቡን የኮከቦች ገጽ He's got Neil Maupay up with him who lays it off to Mbeumo! Delightful goal! This goes straight to Norgard who tries to set Mbeumo away. Mbeumo trying to pounce and does! Mickey for Mbeumo. Oh, that's a brilliant finish! Through the eye of the needle! ብሪያን ጸዶንግ ሜርሲ ምቤሞ አሁን ባለም የሚታወቅ ኮከብ ከመሆኑ ቀድሞ ጸጥ ባለችው ኦቮሎ ፈረንሳይ ተወለደ። በጣም ጠንክሮ መስራት፣ መታተር፣ እግር ኳስን የሙጤ ማለት ትኩረት ከትንሽ ልጅነቱ ጀምረው አብረው ታደጉ። አሁን ባለም እጅግ ምርጥ ከሚባሉ ታሪካዊ ክለቦች ማንቸስተር ዩናይትድ በር ያደረሰው ይህ ሳይደክም መስራቱ ነው ይላሉ። ልጅ ያለው የሞዶ ክለብ ማንቸስተር ዩናይትድ ነው። የነበረኝ መለያ የሮናልዶ ስም የሰፈረበት የማንቸስተር መለያ ነው የሚለው ብሪያን ቤሞ በማይቀንስ ታታሪነት እና ፍቅር የህልሙ ቤት ማንቸስተር ዩናይትድ መንደር ሰተት ብሎ ደርሷል። ያ ብቻ አይደለም መጨረሻውን ያሳምርለት እንጂ አሁን የዩናይትድ መሻሻል ምክንያት ከሆኑ ቀዳሚ ኮከቦች መካከል አንዱ ለመሆን የረዘመ ጊዜ አልፈጀበትም። ገና በ14 ዓመቱ ለስትሮክ ክለብ ፈረመ። ያኔ ወዲያውኑ የችሎታውን ፍንጭ መግለጥ ጀመረ። የግራ እግር ተጫዋች ነው። ከቀይ መስመር እየገባ በግራ እግሩ በሚልካቸው የተመረጡ ኳሶች ትኩረት ውስጥ ገባ። ሲበዛ ፈጣን ነው። ኳስ ይዞ መብረር ይችላል። የሚገመት አይደለም። በእንቅስቃሴው የተነሳ ኳስ ይዞም ሆነ ሳይዝ እሱን አለማየት አይቻልም። 18 ዓመቱ በስታድ ደ ፍራንስ በተከናወነ የኩጋን ባርዲል ፍጻሜ ጨዋታ ላይ ክለቡ ትሮ ዋንጫ እንዲያነሳ የመሪነት ሚና ተጫወተ። ፈረንሳይ ወደፊት እግር ኳሷን ሊረከብላት ከሚችሉ ወጣቶች አንዱን አገኘችም እንዲባል አስቻለ። በ2018 ትሮሜትስን 1-0 በረታበት ጨዋታ የዋና ቡድን ተሰላፊነቱን ጀመረ። ግን ብዙም ሳይቆይ ክለቡ ትሮ ከሊግ 1 ወረደ። ብሪያን ከክለቡ ጋር ወርዶ በሊግ 2 ማንጸባረቁን ግን ቀጠለ። በ2018-19 የውድድር ዓመት 11 ጎሎችን ከመረብ አሳረፈ። በግራ እግሩ እግር ኳስን በላቀ ደረጃ የሚጫወት አስጨናቂ ተጫዋች መሆኑን አሳየ። ብሪያን ምቤሞ ከሊግ 2 ባሻገር ከፈረንሳይም ባሻገር የሚታይ የሚመለመል ክህሎት ባለቤት እንደሆነ ያዩት ይነጋገሩበት ጀመር። ሁሌም ታዳጊው ህፃኑ ብሪያን ምቤሞ ያስባቸው ያልማቸው ለነበሩ ነገሮች ነው አሁን ያለው ምቤሞ የሚፋለመው ይላል። እግር ኳስን የሙጤ ማለቱ፣ መትጋቱ፣ በየጊዜው በብልጫ ለመስራት መማማቱ ዋጋ ያስገኙለት ጀመር። እናም የመጀመሪያው ጥሪ ከወደ እንግሊዝ ተሰማ። That's much better from Brentford and the Cameroonian international levels things up at Tottenham Stadium. Mbeumo bearing down on goal. Bryan Mbeumo! What a great finish. የለንደኑ ክለብ ብሬንትፎርድ 5.8 ሚሊዮን ፓውንድ መድቦ ብሪያንን ለመውሰድ ሐሳብ አቀረበ። ቀጥሎ በሚመጡት 6 ዓመታት የ6 ሚሊዮን ፓውንድ ብቻ የመጣበት ዝውውር የሚያሳየውን ነገር ይገመት የለም። ለ6 ዓመታት ሙሉ ምቤሞ ብሬንትፎርድና ደጋፊዎቹ በስስት የሚያዩት ተጫዋች ሆነ። የዘመናዊ ብሬንትፎርድ ምልክት፣ ድንቅ ምልመላ፣ የማይቀዘቅዝ ታታሪነት፣ ውብ አጫወት፣ የማይፈራ ተፋላሚ በብሬንትፎርድ ብሪያን ምቤሞ ተባለ። ገና በመጀመሪያው ዓመት ብሬንትፎርድ ወደ ፕሪሚየር ሊጉ ለማደግ ከጫፍ እንዲደርስ አገዘ። በዌምብሌ ለጥቂት ደርሰው ተመለሱ። በሚቀጥለው ዓመት ግን ብሬንትፎርድ ጎልብቶ ብሪያን ምቤሞ በችሎታ ገዝፈው ተመለሱ። 2021 ላይ የመላይ ብሬንትፎርድ ደጋፊዎች ህልም እውን ሆነ። ወደ ፕሪሚየር ሊጉ አደጉ። ብሪያን ምቤሞና አይቫን ቶኒ ዘመቻውን በተሳካ ሁኔታ የመሩ ኮከቦች ሆኑ። ብሪያን ምቤሞ፣ አይቫን ቶኒ በእንግሊዝ ፕሪሚየር ሊግ አስፈሪ ከሚባሉ የማጥቃት ጥምረቶች አንዱን አሳዩ። ምቤሞ በሩጫው፣ በኳስ አገፋፉ፣ በጎሎቹ በታታሪነቱ ተነጥሎ የሚጠቀስ ሆነ። ቶማስ ፍራንክ የቀድሞ ቡድናቸውን ተጫዋች ብሪያን ምቤሞን እንዲህ ይገልጹታል። የእሱ አጫወት ኃይል ለቡድኑ ሁሉ የሚጋባና የሚተርፍ ነው። ሲፈልግ እንደ መብረቅ አስደንጋጭ መሆን ይችላል አሉለት። 2024 ብሪያን ያበራበት የጨዋታ ዓመት 20 የፕሪሚየር ሊግ ጎሎችን አስቆጠረ። ለዓመቱ ምርጥ የፕሪሚየር ሊግ ኮከብ ተጫዋችነት ታጨ። 7 የጎል ኳሶችን አመቻችቶ አቀበለ። በክለቡ ታሪክ በብሬንትፎርድ እጅግ ምርጥ ዓመት ያሳለፈው ተጽዕኖ ፈጣሪ ሆነ። ከትሮ የተነሳው ታዳጊ የፕሪሚየር ሊግ ኮከብ ሆነ። ያ በኦቮሊ የእግር ኳስ ፍቅር የተለከፈው ህፃን ህልም ግን እውነተኛ የህልሙን ስፍራና ቦታ ገና እየፈለገ ነበር።
እየጠበቀ ነበር። Their pocket and he's breaking forward. Brentford have got numbers here. Brimo! What a goal! Absolutely fantastic! And Brentford take the lead on 17 minutes. It's great for him to get his first ever Brentford goal. ሐምሌ 2025 የጥሪው ስልክ ተደወለ። ብራያን ምቤሞ መዳረሻ ይሆናል ብሎ የለፋለት የእግር ኳስ ክለብ ጥብቅ ፈላጊ ሆኖ ብቅ አለ። በ6 ሚሊዮን ፓውንድ ብቻ እንግሊዝ የደረሰው ተሰጥኦ 71 ሚሊዮን ፓውንድ ተከፍሎበት ወደ ህልሙ ቦታ ኦልድ ትራፎርድ ደረሰ። ብራያን ምቤሞ የማንቸስተር ዩናይትድ ተጫዋች ሆነ። ይህ በህልሜ ውስጥ ያለው ክለብ ነው፣ እየተመኘሁት ያደግኩት ክለብ ነው፣ አሁን ታሪክ መስሪያ ሰዓት ነው ሲል ዝውውሩን ገለጸው። የብዙ ክለቦች ፍላጎት ነበር። ብሬንትፎርድን የጠየቁ ሌሎች ክለቦችም ነበሩ። ግን ከማንቸስተር ውጪ ወደ የትኛውም ክለብ አልሄድም ብሎ አወጀ። በታሪኩ እጅግ ዝቅተኛውን ውጤት ይዞ የደመደመው የሩበን አሞሪም ቡድንም ከተራዘመ የድርድር ሂደት በኋላ ምቤሞን ለአዲሱ ቡድን ምልክትነት መለመለ። አርሰናል ወደ ኦልድ ትራፎርድ አቅንቶ ማንቸስተርን በዚህ ሲዝን መጀመሪያ 1-0 ባሸነፈበት ጨዋታ ቀዩን መለያ ለበሰ። ዩናይትዶች በሽንፈቱ መሃል